እንዴት ናችሁ? ያው በጣም ደስ የሚል ዜና ላይ ነግራችሁ ነው። አባቴ እኔ እንደሰማሁት ማለት ነው ለእናንተ ለ5 አመት በጣም ታማኝ ፎሎወሮቼ እዚህ ጊዜ ለኔ ቮት ድምጽ ማቀስቀስ ምናምን ይሄ ቪዲዮ መስራት ምናምን እንደ ኃጢያት በሚቆጠርበት ሰዓት ላይ ደፍራችሁ ለኔ ቪዲዮ ሲሰሩ ለነበራችሁ ሰዎች ማለት ይሄንን ዜና እስከ ነግራችሁ ድረስ አላህ ምስክሬ ነው እንዴት እንደጓጓውና ምንድነው እኔ ዩቲናስ እኔ የግቢ ተማሪዋ እኔ ስንት ነገር ያየሁቷ እኔ ዩቲናስ ኢትዮጵያን ሀገሬን እምዬን ወክዬ በኢስት አፍሪካ 2025 በአይኮኒክ አዋርድ ላይ በሁለት ዘርፍ ታጭተናል። አንደኛው በቤስት ኮንተንት ክሬተር እና ሁለተኛው ደግሞ በቤስት ኢንፍሉዌንሰር ነው። እንኳን ደስ ያለሽ በሉ። ሳትፎርሹ እስካሁን ስትደግፉ ለነበራችሁ ሰዎች ይሄ ደስታ ያው ደስታችሁ ነውና እንኳን ደስ ያለልን ነው ወላሂ። እና በጣም ነው ደስ ያለኝ። በጣም ይሄ የማሸነፍ ምናምን ጉዳይ አይደለም። ያ መድረክ ላይ በጣም ታዋቂ ሰዎች ነው የሚገኙበት፣ በጣም የአፍሪካ ታዋቂ ሰዎች እና እዛ ላይ ራሱ ላይ መገኘቱ መታጨቱ በጣም ትልቅ ነገር ነው። ዩቲናስ ኮንግራ ታረሙ ስለ ሰሞንኛው ጉዳይ እስኪ ደግሞ የሆነ ነገር ልበላችሁና እንትን እንበልና እኔ ምንድነው ቪዲዮ ስር ምናምን ገብቼ ኮሜንት አነባለሁ ምን ተባለ ምናምን የሚለውና እጅግ በጣም ብዙ ሰው ምንድነው ያለው እኛ ድራማ የሚሰራ ሰው አንፈልግም የሚረዳ ሰው ነው የምንፈልገው ይላልና ያው የዩቲ ተራ ደርሶ ነው እንጂ በአምናም በካቻምናም የበላው ያመቱን ምርጥ ድራማ ሰሪ ነው። ግን ያኔ ሰላም ችግር የለውም ግን ምንድነው ሜቢ እኮ የምራችሁን እኮ ሊሆን እኮ ይችላል። ይሄ ድራማ ሰሪ ናት እሷ ሌላ ቦታ ተወዳደርና ሜቢ የምራችሁን ሊሆን ይችላል። ሜቢ ልክ ናችሁ ራሴን ለውጭ አስተምሪው ምናምን ወደ ፊልሙ ተቀላቀይ ሜቢ የሚገባኝ ጉማ ሊሆን ይችላል። እና እንደነቃ ነው ያረጋችሁኝ እጅግ በጣም ነው ማመሰግነውና ቲናስን ብላችሁ ለኔ ድጋፍ ለመሰብሰብ ቪዲዮ ለመስራት የምታስቡ ካላችሁ በጣም የስከዛሬው እጅግ በጣም ከመጠን በላይ ነውና እጅግ በጣም ነው ማመሰግናችሁ። በእኔ ሳቢያ ስትሰደቡ ስትዘለፉ እያዩ በጣም ሰላሜን እያጣው ስለሆነ በቃኝ በጣም ነው ማመሰግነው። ያሰባችሁ ካላችሁ ያሰራችሁትም አላህ ያክብርልኝ እጅግ በጣም ነው ማመሰግነውና ከዛሬ በኋላ የቮት ቪዲዮ አይኖርም እና ዛሬም ደግሞ ቮት ጋዛሽ ተብዬ ደግሞ እየተወራ ነውና ቢቻል ራሴን ባገል በጣም ደስ ይለኛል። ያባለፈው እንኳን ቮት ቪዲዮ የመጀመሪያው ፊቴ ላይ በጣም ነው የሚያስታውቀው። በጣም የግዴ ነው ቪዲዮ የሰራሁት እኔ ስራ ይመስክር ብዬ የማስብ ሰው ነኝና ወላሂ ላዚም ብቻ በጣም ነው ማመሰግነው። በጣም ሌላው ደግሞ ያው ለራሴ የተለየ ግምት ሰጥቼው ሳይሆን ያረጋችሁት ያላችሁት ነገር ዘለፋው ስድቡናም አባቴም አይ ዶንት ዲዘርቭ ዲስ ያው ደግሞ የምትወዱት ሰው እየመራ ባለበት ሰዓት ላይ እኔ አይገባኝም ነበር ግልጽ ለመናገርና ምናልባትም ውድድሩ ሳያልቅ ማሸነፏን ያመነች የመጀመሪያው ሰው ሊሆን ይችላል። አምነናል። እንኳን ደስ ያላችሁ። ህይወት ይቀጥላል።